نبرة جرو سان لبرسو بربادة ليو جراتي شران كنا infatti nama yesuuwwan nama qabu bisilaa kabaju kabajama haqa miciyoo kiyya haqa caalti akkana adara ani barsiifadhe non ergamere adutu ni ana naa qabadda adaraan simbira kan wadi tabiraan qabu dagaan gala warakin ትናንትና ለልደቷ ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ለሊት ላይ ከአምስተኛ ፎቅ ላይ ራሷን አጠፋች። አንተ ጋር ነበረች ትናንትና ፎቶ ለመነሳት። አንተ የስቱዲዮ ባለቤት ነህ አይደለ? አዎ ስቱዲዮ ባለቤት። አንተ ፖስት አድርጋል በአማርኛ ጽፈህ አይቼዋለሁ። ፖስት አድርጌያለሁ። ነገሮችን ለመበጥበጥ ነው የምፈልገው ወይስ ጤነኛ መረጃ ነው የምፈልገው? አይደለም። ለምንድን ነው የምበጣበጠው? ለመበጥበጥ ሳይሆን ጤነኛ መረጃ እንድሰጥ ከፈለኩ ከደኒ በጣም ወዳት እህቴ ኢንዴክስ ስቱዲዮ የሚባልን ድርጅት ያሳደገች ቀኝ እጄ ልጅ ናት። ትናንትና ዓርብ ዕለት ደውላ የልደት ፎቶ አንሳኝ ብላኝ ነበር። ለእሑድ ተቀጣጥረን ነበር። ለእሑድ አልቻልንም። ትናንትና አረግ ነው። ትናንትና ከ9 ሰዓት ኦልሞስት ከ10 ሰዓት እስከ 1 ሰዓት አነሳዋት። 1 ሰዓት ላይ እርና ሞልጋኖ ስቱዲዮ እዛ ጋር ተለያየ። ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። እርጉዝ ሴት ራሷን የማጥፋት ነገር ትመኛለች? እስቲ ንገሩ። እርጉዝ ሴት ሰላም ፍቅር ጤና ያገሬ ሰው፣ ሰላም ፍቅር ጤና ለሁላችን ያገር ሰው፣ እንደምን አላችሁ? እንደምን ቆያችሁ? በዚህ ሳምንት እንግዲህ ለማመን የሚከብዱ ብዙ ነገሮችን እየሰማን ነው ፋሚሊ። እንግዲህ እናንተም ሰምታችሁታል። እኛም ልናብራራበን ነው የተሰማንን፣ ያዘንበትን፣ ያስደሰተን ነገር ልንሰራን የመጣ ነው። እንግዲህ እናየዋለን፣ እንወያይበታለን ብለን እናስባለን። ፋሚሊ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ መተባበር፣ ደወል ምልክታን ወረወረች ነው የምትለው አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። አንዱ ዓለም የሚባለው በጣም ጋጠወጥ የነበረ ልጅ እንደነበር ማንም ያውቀው። ልቡ አጥቷል። ፌመስነቱ ቀይሮታል። ጭንቅላታቸው ውስጥ ይገባል። ከዛ በኋላ ማን አለብኝነት ይመጣል። ቤቱን ይበትናል። እርጉዝ ሴት ራሷን የማጥፋት ነገር ትመኛለች? እስቲ ንገሩ። እርጉዝ ሴት ለልጇ የምታስብ ሴት ራሷን ከሌሊቱ 9 ሰዓት አንስታ ወረወረች ነው የምትሉ? ወረወረች ነው የምትሉ? አይደለም። በሚገባ የሚደበድባት ሰውዬ አልረካም። መጨረሻ ላይ ህይወቷን ቀጠፈው። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት አደረገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። ዛሬ ልደቷ ነበር የልጅቷ። ዛሬ ከጓደኞቿ ጋር ሴሌብሬት አደረገው ነበር። የጻፈችው ነገር ደግሞ ትላንትና ነበረ ጽፋለች በኦሮምኛ። እጅግ ለማመን በጣም የሚያስቸግር ጉዳይ ነው ነገሩ ማለት ነው። ማለት አንደኛ ሞዴል ነው፣ ሁለተኛ ደግሞ ስትለቃቸው የነበሩ ነገሮች ምናምን ነገር ላይ ራሷን ለማጥፋት የምታስብ አይነት ሰው አትመስልም ጭራሽ ማለት ነው። ደግሞ በዚህ ዘርፍ ማንም እንደዚህ ሲያደርግ ማይተን ማናቅም ማለት ራሷን ባጠፋችበት ሰበብ ውስጡ ሌላ ጉዳይ ይኖራል። እሱማ ልክ ነው። አሁን ለምሳሌ ከሞተች ከአንድ ቀን በፊት ቪዲዮ ለቃለች። አስቡ እኮ በጣም የሰው ልጅ ደግሞ ቪዲዮ ሊለቅ የሚችለው አሁን ራሱን ማጥፋት ሲጀምር የሰው ልጅ ከሚዲያ ይወጣል፣ ከራሱ ይወጣል፣ ከቤተሰብ ይወጣል። በቃ አይደለ የሆነ ግልል ይላል። ባንድ የሚወሰን ጉዳይ አይደለም። እንደዚህማ አትወስን። እንዴት ራሴን አጠፋለሁ ብለህ ትሄዳለህ? አትሄድም። የሆነ ነገር አለ ውስጡ፣ የሆነ ነገር አለ ይላል። ከዚህ ጋር ተያይዞ ደግሞ ፖሊስ ያወጣው መረጃ ልንመልከተው እስቲ። ሞዴል ቀነኒ አዱኛ አሟሟትን አስመልክቶ በዚህ ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። በሟች ሞዴል ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያጣራ መሆኑን የገለጸው የአዲስ አበባ ፖሊስ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 1 ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ህይወቷ አልፏል ብሏል ፖሊስ። ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ላይ ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱ ዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን
በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግም ይህ የፖሊስ መግለጫ አሳይቷል። እጅግ ልብ የሚነካ ጉዳይ ነው አይደል? በጣም ነገ ልደቷ ሲሆን ደግሞ አስቡ ዛሬ ላይ ምን ያህል ልታስብ ትችላለች። እዛ ጋር ብቻ ትንሽ ለማመን የሚከብድ ጉዳይ ነው ነገሩ ማለት ነው። ራሷን ታጥፋለች ብዬ እኔ እንደ ሰውኛ አላስብም። ኧረ እኔም በጣም አለ አይደለ እንዴት ልደቷ ነው፣ ከዛ ብዙ ነገሮች አሉ። በጣም በቃ የሚያነጋግር ራስ ለማጥፋት በጣም ትልቅ ውሳኔ የሚጠይቅ ጉዳይ ነው። እንደዚህ ባንዴ ወሰንም ራስ ማጥፋት በጣም ማንንም እኛን መክርም አለ አይደለ ራስ ማጥፋት ስንላችሁ አጥፉ እያልን አይደለም፣ ግን አስባችሁበትም ሳታስቡበትም ጭራሽ መታሰብ የሌለበት ጉዳይ ነው። ግን ይሄ ሀሳቡ በጣም አነጋጋሪ ነው አለ አይደለ ይከብዳል። አለ ልደቷ ደርሷል። ከዛ በአንድ ቀን ቪዲዮ ለቃለች ከአንድ ቀን በፊት ቪዲዮዎቹን ገብታችሁ ካያችሁ ደግሞ በቃ አለ አይደለ ያን ያህል እንደዛ የምትወስን አይነት ሰው አትመስልም። እና በተጨማሪ ደግሞ በዚህ ሳምንት በጣም አነጋጋሪ የሆነው ጂአር ካፕል የሚባሉት ያው እንግዲህ በጣም ከሀዘን ላይ ሀዘን ልብ የሚነካ ነገር ነው። ናት ሲቀሩ ቢሮአችን ሊመረቅ እንዲሁም ስልክ ቤታችን የተከፈተ ያላሰብነው ሀዘን አጋጥሞ ነበር። ይህን ቪዲዮ የምንሰራበት ምክንያት ያው ግዴታ መበርታት ብቻ ስለሆነ ነው። ሶሉሽናችን ስለ ክስተቱ ለማስረዳት ሞክረን ያው ስለከበደን ነው። ኤኒዌይስ እግዚአብሔር የወደደውን አረገ። በጣም ደግሞ እኔ በጣም ግራ የገባኝ ያው እስኪ ቪዲዮ እንመልከተውና ብናወራበት ሞር ይሻላል። እኔ ራሱ በጣም አይቼው ነበር። እንዴት ናችሁ? ሰሞኑን ስለኛ በጣም ብዙ ነገር እየተወራ ነው። ብዙ ኢትዮጵያውያኖች በሰማችሁት ነገር በጣም ተጨንቃችሁ እየደወላችሁ በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ። አሁን ለጊዜው ቤባ አጠገቤ የለም። ስለተፈጠረውም ነገር በሌላ ቪዲዮ በደንብ አስረዳችኋለሁ። ህይወታችን ላይ ምንም አይነት ፈተና ቢመጣ ከእግዚአብሔር ጋር አብረን ሆነን እናሳልፈዋለን። እግዚአብሔር የሚወደውን ነውና የሚፈትነው። ስለኛ ብዙም አትጨነቁልን። ይህንንም ቪዲዮ የምሰራው እናንተን በማክበር ሰላማችሁ ይብዛ። እጅጉን በጣም የተደራረባባቸው ሰዎች ናቸው ማለት ከሚያደርጉት ጥሩ ነገር አንጻር ከሚኖሩት ህይወት አንጻር እኔ ደግሞ በጣም የሰው አመለካከት በጣም የሚገርመኝ እንደዚህ ቆርቷችሁ ነበር እንደዚህ አድርጓችሁ ነበር። እውነት ኮሜንቱን ገብተህ ብታነብ ኧረ እኔ በጣም ያማል ነው እግዚአብሔር እሰይ እንኳን ያለ አይደለ ልታይ ስትሉ ልደበቅ መጣባችሁ ነው። ምን አይነት ደደብ አስተሳሰብ ነው! ኧረ በጣም በቃ ጭንቅላት አለ አይደለ ምን ያክል ብንወርድ ነው አለ የሰው ልጅ በቃ መፍቱ ነው። የፈለገ ነገር ያርግ እናንተ ማድረግ ትችላላችሁ። ምን አለ የሰው ልጅ ማድረግ ማይችለውን ነገር ነው አለ አይደለ ሲያየው የሆነ ነገር ሲደርስ በሚታችሁ በቃ አትችሉም እናንተ እንደነሱ ምን አትችሉም። ለምን ተቻሉ እኔ ባይዘው እንግዲህ ሰርጋቸው ደርሶ ነበረ። ቤተሰባቸው ሊያስተዋውቁ ሲሉ የእሷ እናት ሞተች። አስቡት እንግዲህ እንደዚህ አይነት ነገር ተፈጥሮባቸው አሁን ደግሞ ጭራሽ እንደዚህ አይነት አክሲደንት እሱ ሰው ገጭቶ ወደ ሆስፒታሉ ሲሄድ ኦልሬዲ ሰውየው ማለፉን ነው እየሰማን ያለ ነውና ከችግር ላይ ችግር በጣም በቃ ደግሞ በጣም ሰው ሲረዱ ነው የምንመለከተው። ኢቭን እንኳን ውሾች እንኳን በየመንገዱ ያሉት ማን ያንን የሚያደርገው ማን ነው? እኔ ባይዘው ማለት ነው ካሜራ አብርቶ የሚረዳ ሰው ረጅ ነው አይደል እንዴ? ካሜራ ብንደበቅ እኮ የእነሱን ያህል እኮ ማናረግ ነገሮች አሉ። እኔ በጣም ብቻ ልቤን የነካውና ልቤን የሰበረው ነገር ነው የዚህ ሳምንቱ በጣም የሚያሳዝን ሁለተኛ ዜናችን ነው ማለት ነው። አው ግን አለ ሰዎች የምር አለ አይደለ ካስተሳሰብ ዝቅጠታችሁ የምር ብትነሱ በጣም ነው ደስ የሚል። በጣም በቃ አለ አይደለ ይሄ ህይወት ነው። ህይወት እስከሆነ ድረስ ደግሞ የራሳችን ህይወት ነው። ስለ ህይወት አያገባችሁ። እናንተ ማድረግ ያለባችሁ እግዚአብሔር ይርዳሽ እግዚአብሔር ይጠብቅሽ ማለት ነው እንጂ ያለበት እሰይ እንኳን ምንድነው አሁን እናንተ በእነሱ ቦታ ብትሆኑስ የምር አለ አይደለ እነዛም አያደርሳቸው ምን በጣም ኮሜንት በጣም ስላመመን ነው ይሄን ያለ ነገር ይችላል እንዴ በጣም በቃ እኔ አንዳንዴ ኢትዮጵያነት መልካምነት የሚባለው ነገር እየጠፋ ይመስለኛል። ኦሬዲ አክቲማን ጃብሶ ኮሜንት የሚጽፍሰው በቃ በጣም ግራ ይገባል። አለ አንዳንዴ ለመፈመስ ብለን አለ አይደለ ህይወታችን ማንነታችን ባረሳ ደስ ይለኛል። በዛ ኮሜንት እንፈምሳለን ብለን አለ አይደለ ለፈምስ ትችላለህ፣ ግን ያ ማንነት ያ የኮመትከው ያ የጻፍከው ጽሁፍ ማለት ይቆጫል። ዘላለም ነው የሚቆጭ። ብንታረምበት የተሻለ ነው ማለት ነው። የሁለቱ ኢትዮጵያውያን ቲክታከሮች ልጅ በእስር ቤት ሊወለድ ነው። የቲክታከሮቹ ጉዳይ ምንድነው? መረጃውን ከዕለቱ ዜናችን ላይ ተመልከቱት። የነ ጆን ዳንኤል ጉዳይና የናዩ ጉዳይ እንግዲህ አንዳንዴ ነገሮች ባሰብናቸው መንገድ ሳይሆን በቃ በዙሪያ ጥምጥም የሚሄዱብን ነገሮች አሉ። እውነት አስበዋል? ልጅ እስር ቤቱ ሲወለድ ምን አይነት ላይፍ ሲኖር እንደነበረ ከዛ ደግሞ ከቅጣት ላይ ቅጣት ሲደረብበት ልጅ እንኳን እስር ቤት ሲመወለድ ማለት በጣም የሚያም ጉዳይ ነው። በጣም ይደብራል፣ ያሳዝናል። እንግዲህ
ብዙ ሰምተናል። እንግዲህ ያለ አይደለ ባለፈውም ስለ ጆን ዳንኤል ሰርተንላችሁ ነበረ። ካስታወስክ እንደውም ጆን ዳንኤል እስር ቤት ምናምን እየተባለ ነበረ እና ናዮ አለ አይደለ መንግስት ሰብአዊነት ተሰምቶት ናዮ አለ አይደለ በቃ ውጪ ወጣ ብትወልድ የተሻለ ነው። እናም ደግሞ አለ አይደለ የቁም እስረኛ የሚባል ነገር አለ እኮ የቁም እስረኛ አለ የቁም እስረኛ ከሀገር እንዳትወጣ ስለ በቃ የሆነ ቤት ነው የምትታሰረው፣ ግን የቁም እስረኛ ከቤት መውጣት አትችልም። በቃ እንደዛ አለ። ቢያንስ በእንደዛ ወይ ብትታረስ በጣም ደስ ይላል። እናቷ ሜዳ የሚመለከታችሁ አንድ ደግሞ ህፃናት በጣም በቃ ገርሞኛል። 18 ዓመቷ ነው ያሉት 19 ነው 19 ዓመቷ በጣም ህፃናት እየተባለ ነው። የሴት እድሜ እንግዲህ እያጠራጠረ ነው። የረሃ ቤተሰቦቼ ቪዲዮን እዚህ ድረስ ካያችሁት እንደተመቻችሁ ባለሙሉ ተስፋ አልጠራጠርም። መናዬ ሲሆን ነገር ባያችሁ እንግዲህ ፋሚሊዎቻችን እንግዲህ ጠፍተናል ለትንሽ ጊዜ። እንግዲህ የሆነች ነገር ትንሽ ችግር አጋጥሞ ነው። እናንተም ትረዳናላችሁ ያስባለሁ። ገብታችሁ ካሁን ሄዲ አንጠፋም። የምር ጭራሽ ማለት በየሶስት ቀኑ በየአራቀው አለን እና ፎሎ ማን ነው ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ። በኔክስት ቪዲዮ እስክንገናኝ ባላችሁበት ቸር ሰንብቱልኝ። ይመቻችሁ።